ሰላም ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ፈጣሪ ይጠብቃችሁ። ዛሬ የምንሰራው በሪያኒ ነው። የበሪያኒ አሰራር እንጀምራለን። እዚህ ጋር የታጠበ ዶሮ አለኝ እና ነጭ ሽንኩርት አደርጋለሁ። ሮብ አለኝ፣ ሮብ እጨምራለሁ። ዘባዴ እርጎ ማለት ነው። ዘባዴ እጨምራለሁ። አንድ 4 መላጋ እጨምራለሁ ማለት ነው። በመቀጠል የተጠበሰ ሽንኩርት አለኝ። ሽንኩርት የተጠበሰ ለበሪያኒ በጣም ቆንጆ ጣዕም ይሰጠዋል። እሱን እንጨምራለን። እዚህ ጋር እንደምታዩት ፍሬዘር ውስጥ ነው የማደርገው እኔ። እዚህ ጋር እንደምታዩት ናናና ኩዝበራ የተከተፈ አለኝ። እሱን እንጨምራለን። ከዛ በመቀጠል ባህራት ነው። ባህራት ከሁሉም እንጨምራለን። ፍልፍል ኻር፣ ክርኩም፣ ፍልፍል አስወድ፣ ክዝበራ፣ ከሞን፣ ባህራት ሙሸከል፣ ሄል፣ መጥፎን፣ ምልህ ሁሉንም ባህራቶችን ብንጨምር አሪፍ ይሆናል ማለት ነው። እንዲሁም የበሪያኒ ቅመም ማለት ነው። እዚህ ጋር ቅድም ሽንኩርት በጠበስኩበት ዘይት እሰራለሁ ማለት ነው። እዚህ ጋር እንዳያችሁ ዘይት አድርጌያለሁ። በመቀጠል እንግዲህ የምናደርገው ሽንኩርት ነው። ትንሽዬ ሽንኩርት እናቁላላለን። ያው ሽንኩርት ዶሮ ላይ አድርገናል። ዶሮ ግን መጀመሪያ ገና ከመስራታችን ከ1 ሰዓት ከ2 ሰዓት በፊት እንዳያችሁት በባህራት በኩዝበራና ናና እንዲሁም በባህራት እናደርግና ለአንድ ለ2 ሰዓት እናቆየዋለን። ከዛ እዚች ጋር ሽንኩርቱ በደንብ ከተቁላላ በኋላ እንደምትመለከቱት እዚህ ጋር ቲማቲም እና ሽንኩርቴን በደንብ አቁላልቻለሁ። በመቀጠል የምጨምረው ፍልፍል ነው። ፍልፍል ሀር ነው። ፍልፍል ሀር ለበሪያኒ በጣም አስፈላጊ ነው። በሪያኒ ትንሽ ማቃጠል አለበት። በመቀጠል የምጨምረው ሀብ በሪያኒ እና ከሞን ነው። ከሞን እና ሀብ በሪያኒ ከቁሊቱ ጋር በደንብ እናቁላላዋለን። በመጨረሻም ሌሞን እንጨምራለን። ሌሞንና ቃሪያ ለበሪያኒ በጣም ነው የሚያጣፍጠው ማለት ነው። እሺ እዚህ ጋር እንደምትመለከቱት ውሃ እያፈላው ነው ለነጭ ሩዝ ማለት ነው። ነጭ ሩዝ ላይም እንደዚህ ሌሞን ይገባል። እንደገና ደግሞ ናናና ኩዝበራ ይገባል ማለት ነው ጣዕም እንዲሰጠው። እዚህ ጋር ጨው እንዳስፈላጊነቱ እናደርጋለን። ያው መጠኑን እያወቅን እንሰራለን። ቁሌቴም እየተቁላላች ነው። እዚህ ጋር እሺ ወረጋደስ ነው የጨመርኩት። ወረጋደስ ይሉታል። እሱም በጣም አሪፍ ነው ለበሪያኒ በጣም ያጣፍጠዋል። በመቀጠል ቅድም ያዘጋጀነው ዶሮ እንደዚህ እንጨምረዋለን። ይህን ይመስላል እላችኋለሁ። አሰራሩ በጣም ቀለል ያለ ነው። በሪያኒ የተለያየ በሪያኒ አለ። እኔ የምሰራው አይነት ደግሞ የህንዶች በሪያኒ ይባላል። ማለት እንደዚህ ሮብ ጨምረው ምናምን ነው የሚሰሩት። የህንዶች በሪያኒ ይባላል። ከዛ እንደዚህ ካደረግነው በኋላ ክድን አድርገን እሳቱን ቀንሰን እናበስለዋለን ማለት ነው። እዚህ ጋር ያያችሁት ሩዝ በደንብ መብሰል የለበትም። አንዴ ብቻ እንትን ካለ አንዴ ከፎረ በቂው ነው ማለት ነው። አማርኛው ጠፍቶብኛል፣ አረብኛ ነው። እና ይኸውላችሁ ቁሌቴን እንደዚህ በሚያምር ሁኔታ ደርሶልኛል ማለት ነው። በመቀጠል የምናደርገው አያችሁት ቁሊቱን ሲጣፍጥ ብታዩ፣ በተለይ ከቂጣ ጋር ሴትዮዬ እንደው ዛሬ የለችም እንጂ ብትኖር ኖሮ ቂጣዋን ይዛ ነበር የምትሮጠው ማለት ነው። በጣም የምትወደው እንደዚህ አይነት ሶስ የበሪያኒ ሶስ በጣም ነው የሚጣፍጠው ከምነግራችሁ በላይ ማለት ነው። ዶሮዬን አወጣሁኝ፣ ሩዜን አደረግኩኝ። ያው እንደምታዩት
መጠበቅ ነው የሚደረገው። እንደመጠበቅ ነው የሚደረገው። ሶሱ ከስር እናደርገና ከላይ ሩዝ ድጋሚ እንደገና ዶሮ ከታች ብናደርገው ዶሮ ስለሚቃጠል መሀል ላይ መሆን አለበት ማለት ነው። እንግዲህ በስተመጨረሻ ይሄን ይመስላል። እንግዲህ እየጨራረስን ነው። ምጥጥ አርጌ ነው እንትን ያደረኩት። እንደ ሳህኑን አልሰበርኩትም ይሁን እና ምጥጥ አርጌ ነው ያደረኩት። በስተመጨረሻ የቀረውን ሩዝ እናደርግና ያሉትን ግብአቶችንም እንጨምራለን። እዚች ጋር ከለር ፉድ የለኝም የተጠቀምኩት ዛፈራንና ሙያ ወርዴን የተጠቀምኩት ማለት ነው። በመቀጠል ያው እንደምታዩት ቅድም ያስቀረውት መግዶኒስ ኩዝበራና ናና እና የተጠበሰ ሽንኩርት ነበረ። እንግዲህ እና አድርጌዋለሁ። በመጨረሻም ሩዛችንን በስሏል። ዋው ሲያምር! የእውነቴን ነው የምላችሁ፣ በጣም ነው የምወደው በሪያኒ። በተለይ የህንዶች በሪያኒ በጣም ነው የምንወደው ማለት ነው። በተለይ እዚህ ቤት በየቀኑ ቢሰራላችሁ ይወዱታል። እና ይህን ይመስላል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ቪዲዮ ላይክ፣ ሼር፣ ኮመንት አድርጉልኝ። አመሰግናለሁ።